ኢንተርኔት ስላገኛችሁ ስልክ ስላላችሁ ምንም ስራ እየሰራችሁ ስላልሆነ ብቻ መግባት ትክክል አይደለም። የኢትዮጵያ ሕዝብ አንዴ ስሙኝ። ምንም የማይጠቅምህን ቪዲዮ ስክሮል እያረክ ቁጭ ብለህ ጊዜን እያጠፋህ ስትመለከት ትውላለህ አይደል? እመነኝ ከመታጠፈው ብዙ ጊዜ ለኔ ግን 5 ደቂቃ ትንሽ ጊዜ ብትሰጠኝ ህይወትህን ለዘላለም የሚቀይርልህን ነገሮች እነግርሃለሁ። ማነው ሊስትሮ ቢሰራው ማነው ሲነገሩኝ? እኔ እኮ ከመለመን አደባባይ ወጥቼ እኮ ከመለመን ብዬ እኮ ነው ሊስትሮ መሰራው ራሴን ለማሸነፍ። ወዳጄ ጫማ ተቀዶ ይሆናል፣ ሆድ ባዶ ይሆናል፣ ተስፋህም ጭልምልም ብሎብህ ይሆናል። አውቃለሁ ድህነት ያማል፣ እንዲሁም እንደ እሳት ይለበልባል ያቃጥላልም ጭምር። ግን አንድ እውነት ልንገርህ፣ አንተ በፍጹም ድሃ አይደለህም፣ ገንዘብ የሌለው ባለጸጋ ነህ። ምክንያቱም ወጣትነት የሚባል በዶላር የማይገዛ ባለሀብቶች የሚመኙት ውድ ሀብት እጅህ ላይ አለ። ነገር ግን ዋናው ጥያቄ ይህ ወጣትነት የሚባለውን ውድ ሀብት እየተጠቀምክበት ነው ወይስ እያባከንከው ነው? በወጣትነት እድሜ እነዚህን የምነግርህን 3 ነገሮች ከተገበርካቸውና ካደረግካቸው እመነኝ ከአሁን በኋላ ድህነት የሚባለውን በጥቂት ጊዜ ታሸንፈዋለህ። አንደኛና ሁለተኛውን ይቅርና 3ኛውን ግን በእርግጠኝነት እያደረግከው እንደሆነ ከግማሽ በላይ እርግጠኛ ነኝ። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ አዳምጠው። ለምትወዳቸው ጓደኞች፣ ለማንኛውም ሰው ስለሚሆን ደግሞ ሼር ማድረግን እንዳትረሱ። በሌላ ዩቲዩብ ቻናል የምትኖሩ ትችላላችሁ። 3 የዩቲዩብ ቻናሎች አሉኝ። አንደኛ ኢትዮ ፋርማ አካዳሚ፣ ሁለተኛ ስፍና ሚዲያ፣ ሶስተኛ ደግሞ ይህ ጽናት ሚዲያ የተሰኘው ነው። በትርፍ ሰዓቴ ነው የምሰራቸው። የ5ኛ ዓመት የክሊኒካል ፋርማሲ ተማሪ ነኝ። ወደ ዕለቱ ቪዲዮአችን እንመለስና እነዚህን የድህነት ወጥመዶች መበጠስ አለብህ። አንደኛ ከቤቲንግና ከምርቃና ቅዠት ንቃ። የድሃ ወጣት 2 ዋና ጠላቶች አሉት። አንደኛው ሱስ ነው፣ ሁለተኛው ቁማር ነው። ቁማር ለምሳሌ ቤቲንግ ያለችህን የመጨረሻ 10 ብር ለእንግሊዝ ፕሪሚየር ሊግ ትገብራለህ። በአቋራጭ እከብራለሁ ብለህ ታስባለህ። ወዳጄ ቤቲንግ እኮ የተሰራው ድርጅቱን ለማክበር እንጂ አንተን ለማክበር አይደለም። የድህነትህን ጥቂት ሳንቲም ለሀብታሞች አትስጥ። በቃ የኢትዮጵያ ሕዝብ አንዴ ስሙኝ። ቤቲንግ መቋመር አቋርጦ ባካችሁ። ዛሬ ጓደኛዬ ከሞተ 4ኛ ቀኑ 280 ሺህ ብር በቤቲንግ ተበልቶ ጭንቀቱ መቋቋም አቅቶ ሰይጣን በልበል ሲሉ ራሱን ገደለ። ቤተሰቦቹ ሳያስተዳድር ልጁን ሳያሳድግ ይሄው እንደወጣ ቀረ። ባካችሁ ተንበርክኬ ጠይቃችሁ ባካችሁ። ሁለተኛ ሱስ፣ ጫት፣ ሽሻ። ጫት ቤት ገብተህ ስትቀም ዓለም ያንተ ትመስልሃለች። ህንጻ ቤት ገነባለሁ ብለህ ታስባለህ። ነገር ግን ምርቃናው ሲበርድልህ ወዲያውኑ ከህንጻ ቤት ወደ ጭቃ ቤት ትመለሳለህ። አራውስ መረረኝ። መረረኝ ጫት ነው። ቀን ስቅም አሜሪካ፣ ጠዋት ስነሳ አፍሪካ። አረ በስመ አብ። አረ ምንድነው? እኔ ቀን ስቅም የገነባው ፎቅ ጠዋት ተኝቼ ስነሳ ፈርሷል። አረ ምን ጉድ ነው? አረ ፈጣሪ ወይ እንደመረቀን አስቀር። ሱስ ችግርህን አይፈታው። ሱስ ለጊዜው ያሉብህን ችግሮች እንድትረሳ የሚያደርግህ የድሆች ማደንዘዣ ነው። ለምሳሌ በቀን 200 ብር ለጫት የምታወጣ ከሆነ በአመት 70 ሺህ ብር ታወጣለህ። ይሄ እኮ ትልቅ ካፒታል ነው። አእምሮህን በጭስ አታጨናብሰው፣ አትጉደው። ምክንያቱም ድህነትን ለማሸነፍ ንጹህ አእምሮ ይፈልጋል። ሁለተኛ የቆሸሸ እጅ፣ ንጹህ ገንዘብ። ሊስትሮ አልሰራም፣ ሸክም አልሸከም፣ ሰው ምን ይለኛል ትላለህ። ማን ይነቀኛል ብለህ ነው የምትፈራው? ያ ስራ የሌለው ካፌ ተቀምጦ የሚያወራው ፋራ አራዳ የሱ ንቀት ዳቦ አይሆንህ። በወጣትነት የምትሰራው ማንኛውም ትክክለኛና ህጋዊ ስራ ክብር ነው። ሽንት ቤት ማጽዳትና ማጠብ ክብር ነው። መንገድ መጥረግ ክብር ነው። ኮንስትራክሽን ላይ ድንጋይ ማቀበል ክብር ነው። ነውሩ ሰርቶ መብላትና መለወጥ ሳይሆን በወጣትነት እድሜ ሰርቆና ለምኖ መብላት ነው። ከንጹህ እጅና ከቆሸሸ ገንዘብ ማለትም ገንዘቡን በስርቆት አግኝተህ ከምትጠቀመው ይልቅ የቆሸሸ እጅና ንጹህ ገንዘብ ይበልጣል። ሶስተኛውና ዋናው ነገር ጊዜ የድሆች ካፒታል ነው። ሀብታም ገንዘብ አለው፣ አንተ ጊዜ አለህ። በቀን 24 ሰዓት ለድሃውም ለሀብታም እኩል ሰዓት ተሰጥቷል። ዳታህንና ጊዜህን ለቲክቶክ ዳንስ ሳይሆን ሙያ ለመማር ተጠቀምበት። ስልክህ መጫወቻ ብቻ ሳይሆን መማሪያ ይሁን። ያለምንም ምክንያት ሶሻል ሚዲያ አትግቡ። ኢንተርኔት ስላገኛችሁ ስልክ ስላላችሁ ምንም ስራ እየሰራችሁ ስላልሆነ ብቻ መግባት ትክክል አይደለም። ለምሳሌ አንድ ማርኬተር ኢንስፓይሬሽን ለማየት ቢገባ ችግር የለውም። ወይም ደግሞ ግራፊክ ዲዛይነር የተሻለ ዲዛይንና ተምኔል ለማየት ከገባ ምክንያት አለው ማለት። ስለዚህ በአጠቃላይ የሆነ ነገር ለመማር መረጃ ለማግኘት ወይም ደግሞ ኮንቴንት ክሬተር ከሆናችሁ አካውንታችሁን ቼክ ለማድረግ ካልሆነ በፍጹም አትግቡ። በየቀኑ ራሱን የሚያሻሽል ድሃ ድህነቱ ጊዜያዊ ነው። በየቀኑ ጫት ቤት የሚገባና ጊዜውን የሚያባክን ድሃ ደግሞ ድህነቱ ዘላለማዊ ነው። በስተመጨረሻም አንድ ቲፕ ልጨምራችሁ። ድህነት ሁኔታ ወይም ሲቹዌሽን እንጂ ማንነት ወይም አይደንቲቲ አይደለም። ሲጋራውን ሰባብረህ ጣለው፣ ጫቱንም እርገጠው፣ የቤቲንግ ቲኬቱንም ቅደደው። ሱስ የደካሞች መደበቂያ ነው። አንተ ደግሞ ጀግና ነህ። የጀመርከው ከዜሮ ወይም ከባዶ ስለሆነ የምታገኘው እንጂ የምታጣው ነገር የለም። ስለዚህ ተነስና ታገል።
ይህ ቪዲዮ ለማንኛውም ሰው ስለሚጠቅም ሸር ማድረጋችሁን እንዳትረሱ፣ ላይክ ማድረግም እንዳትረሱ። ሌላ አዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ደህና ሁኑ። ባይ ባይ።